በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናቱ ከመስቀሉ አጠገብ። የመስቀሉ የዓይን ምስክር ወንጌላዊ ዮሐንስ በዕለተ ዓርብ የነበረውን ሁኔታ ሲዘረዝር በኢየሱስ መስቀል አጠገብ እናቱ ነበረች አለ። በቤተልሔም ግርግም ውስጥ የወለደችውን አንድ ልጇን እስከ ቀራንዮ የተከተለችው ድንግል ማርያም ከመስቀሉ አጠገብ ነበረች። ወይን ለሌላቸው ወይን በተሰጠበት በቃና ዘገሊላ ሰርግ ቤት በዚያ ነበረች የተባለላት ድንግል ልጇ ደሙን ለዓለም ሁሉ ሲሰጥ በዚያ ቆማ ነበር። እርሱም እንደ ሰርግ ቤቱ አጠራሩ አንቺ ሴት ብሎ በመጥራት አልደረሰም ያለው ጊዜው መድረሱን አመለከተ። ድንግል ማርያም እንደ መጀመሪያዊቱ ሔዋን በዕፀ በለስ ዛፍ ላይ የተሰቀለውን ፍሬ ሳይሆን በዕፀ መስቀል ላይ የተሰቀለውን የማኅፀኗን ፍሬ እየተመለከተች ቆማ ነበር። የቀደመችዋ ሔዋን ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ለባሏም ሰጠችው፣ እርሷም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ ዕርቃናቸውን መሆናቸውን አወቁ። የበለስን ቅጠሎች ሰፍተው ለራሳቸው ግልድም አደረጉ። ዘፍጥረት ምዕራፍ 3 ቁጥር 6-12። ሁለተኛዋ ሔዋን ድንግል ማርያም ግን በቀራንዮ ቆማ መስቀሉ ያማረ እንደሆነ የማኅፀኗ ፍሬ ለዓይን እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ለእርሱ ሆዷን ማደሪያ አድርጋ ሰጥታ ለእኛ ለሁላችን አበላችን። የሁላችንም ዓይኖች ተከፈቱ። ያን ጊዜም ዕርቃናችንን እንዳልሆንን አወቅን። የተጠመቅን ሁላችን ልጇን ለብሰናልና ቅጠል ሰፍቶ ማገልደም አላስፈለገንም። ስለዚህ ጸጋን ተቀበልን፣ ሕይወትንም አገኘን። በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን ከመንፈስ ቅዱስ ጸጋ ተቀብለን እናመሰግንሃለን እያልን በዘውትር ቅዳሴያችን በለማዜም በቃን። የቀደመችዋ ሔዋን የገዛ ባሏ አዳም በፈጣሪ ፊት ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላ ብሎ ከሷት ነበር። እኛ ግን ሁለተኛይቱን ሔዋን ድንግል ማርያምን በመክሰስ ፈንታ እርሷን ስለሰጠን ፈጣሪን እናመሰግነዋለን። ከእኛ ጋር እንድትሆን እነኋት ብለ የሰጠን ሴት የማኅፀኗን ፍሬ አንተን ሰጠችንና በላን እያለን በፊቱ እንናገራለን። ዳግማዊት ሔዋን ድንግል ማርያምም በቅዱስ ኤፍሬምም ውዳሴ ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትም እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው እያልን እናወድሳታለን። ከእርሷ ያገኘነው ፍሬ በበላችሁ ጊዜ ትሞታላችሁ የሚል ማስጠንቀቂያ ያለበት ሳይሆን ካልበላችሁ በራሳችሁ ሕይወት የላችሁም ተብሎ የተሰጠን ነው። ዮሐንስ እናቱ በመስቀሉ አጠገብ ነበረች አለ። መንገድ አላፊ ለሆኑ ሰዎች በጌታችን መስቀል ዙሪያ ጎልተው የሚታዩቸው ጠላቶቹ አይሁድና ሰይፍ የታጠቁ ወታደሮች ብቻ ናቸው። በጌታ ልብስ ላይ ዕጣ የሚጣጣሉበት የመስቀሉ ስር ቁማርተኞች ጉዳይ ለመንገድ አላፊዎቹ እጅግ ግዙፍ ሆኖ የሚታያቸው ርዕስ ነው። እኛ ክርስቲያኖች ግን ብሔራችንን የምናነሳላቸውና የምንዘክራቸው ከመስቀሉ ስር ጎልተው የሚታዩን እናቱና ቅዱሳኑ ናቸው። መስቀሉ ጋር ደርሰው ድንግል ማርያምን፣ ዮሐንስን እና ቅዱሳት ሴቶችን ያላዩ ሰዎች ግን ምንኛ ያልታደሉ ናቸው። ጌታችን በተሰቀለባት በዚያች ዕለት ከእመቤታችን ጋር መግደላዊት ማርያም፣ የያዕቆብና ዮሳ እናት ማርያም፣ ሰሎሜም ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙ ሴቶች ነበሩ። አብረን እንሞታለን ብለው የነበሩት የ3 ዓመታት ተማሪዎቹ ወንዶቹ ደቀ መዛሙርት ፈርተው በሸሹበት ጊዜ እነዚህ ቅዱሳን ሴቶች እስከ መጨረሻ ሰዓት
እናቱን ከበው ከመስቀሉ ስር በታማኝነት መገኘታቸው የሚያስደንቅ ነው። ጌታችን ከሐዋርያት በልጠው በመከራ ስላልተለዩት ለእነዚህ ቅዱሳት አንስት ትንሣኤውን ከሐዋርያት ቀድመው እንዲያዩ በማድረግ ዋጋቸውን ከፍሏቸዋል። በዘመነ ኦሪት ሴት ልጅ በፍርድ ሂደት እንኳን ለምስክር አትበቃም ነበር። ሐዋርያትም የሴቶቹን የትንሣኤ ዜና ለማመን የተቸገሩት ለዚህ ነበር። ጌታችን ግን የመከራ ወዳጆቹን የትንሣኤ ምስክር በማድረግ ክብራቸውን ከፍ አደረገው። እመቤታችን ከመስቀሉ ስር መሆኗ ከእርሷ ሐዘን ባሻገር የልጇ የሥቃዩ አካልም ነው። እንኳን ርኅሩህ አምላክ ይቅርና ማናችንም ብንሆን የወላጆቻችንን ሐዘን ማየት ይከብደናል፣ እንባቸውም ያስጨንቀናል። ጌታችን የሚወደው አልዓዛር በሞተ ጊዜ እህቶቹ ማርያምና ማርታ ሲያለቅስ የነበረው ሁኔታ እናስታውስ። እርሷ ስታለቅስ ከእርሷም ጋር የመጡት የአይሁድ አይቶ በመንፈሱ አዘነ፣ በራሱም ታወከ፣ እንባውንም አፈሰሰ። ስለ ወንድማቸው የሚያለቅሱ እህትማማቾችን ባየ ጊዜ ያዘነ ጌታ እናቱ ስለ እርሱ ስታለቅስ ሲያት እጅግ መንፈሱ እንደሚታወክ ግልጥ ነው። አቡነ ሺኖዳ ዳግሞ ይህችን ቅጽበት ጌታችን በዕለቱ ያደረገውን ያደገመባት ቅጽበት ናት ይላሉ። በዚህ ዓለም ሰው ሆኖ በተወለደባት በመጀመሪያው ዕለት አስቀድሞ የተመለከተው የእናቱን ፊት ነበር። ነፍሱን በአባቱ እጅ አደራ ከመስጠቱ በፊት ለመጨረሻ ጊዜ የተመለከተው ፊት የእናቱን ነበር። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ ሥላሴ አሜን። ይህንን ትረካ ሕማማት ከሚለው ከዲያቆን ሄኖክ ኃይሌ መጽሐፍ የተወሰደ ጽሑፍ ነው።